ሰላም ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ቻናል ቤተሰቦቼ እንዴት አላችሁ? እኔ ደህና ነኝ። ዛሬ ደግሞ በኢንተርናሽናል ኢኮኖሚክስ የመውጫ ፈተና በአማርኛና በእንግሊዝኛ ፒዲኤፍ አዘጋጅቼ ለእናንተ የማቀርብበት ሰዓት ላይ ነኝ። ውድ የተከበራችሁ አድማጮችና የዚህ ቻናል ቤተሰቦቼ በአክብሮት ይህን ፒዲኤፍ ለኤግዚት ኤግዛም ለሁሉም ተማሪዎች እንዲደርስ በትህትና እጠይቃለሁ። ፒዲኤፉን እንደምታዩት በአማርኛና በእንግሊዝኛ የተዘጋጀ ነው። ክፍል 1፣ ክፍል 2፣ ክፍል 3 እያልን የኢንተርናሽናል ኢኮኖሚክስ እና የሌሎችን የኢኮኖሚክስ ዲፓርትመንት የመውጫ ፈተና ኮርሶችን ከፋፍለን የምናየው ይሆናል። በድጋሚ እንዴት አላችሁ? ፍርድ ያውቃል ውቤ ነኝ። ይህን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ለሁሉም እንድታደርሱልኝ ስል አሁንም በድጋሚ አሳስባለሁ። ወደ ጥያቄው እንግዲህ የምታዩት ክፍል 1 የውጭ ምንዛሬ ገበያ መሰረት ጽንሰ ሀሳቦች ፓርት 1 ወይም ፋንዳሜንታል ኦፍ ፎሬን ኤክስቼንጅ ማርኬት ይለዋል በእንግሊዝኛ። ይህ አንድ በአንድ እኒህን ጥያቄ ስናይ እንግዲህ በአማርኛና በእንግሊዝኛ ነው እየፈታን እየተረጎምን ተማሪዎች ለመረዳት እንዲመች ነው የተዘጋጀው። ይህን በመቀጠል ወደ ጥያቄ ስነድ የመጀመሪያው ጥያቄ ዋት ኢዝ ፎሬን ኤክስቼንጅ ማርኬት፣ በአማርኛ የውጭ ምንዛሬ ገበያ ምንድን ነው? ኤ ማርኬት ዌር ስቶክስ አር ትሬድድ፣ በአማርኛ አክሲዮኖች የሚገበያዩበት ገበያ። ቢ የማርኬት ኢን ዊች ከረንሲስ አር ባውት ኤንድ ሶልድ፣ ገንዘብ ወይም ከረንሲ የሚገዙበት ወይም የሚሸጡበት ገበያ። ሲ የማርኬት ፎር ዶሜስቲክ ጉድስ ኦንሊ፣ ለሀገር ውስጥ ምርት ብቻ የሚሆን ገበያ። ዲ የክሪፕቶ ከረንሲ ኦንሊ ፕላትፎርም፣ ዲጂታል ገንዘብ ብቻ የሚገባይበት መድረክ ይላል። ይህም መልሱ ዛንሰሮፍ ቢ ወይም በአማርኛ ለ ይሆናል ማለት ነው። ምክንያቱም የውጭ ምንዛሬ ማለት ገንዘቦች ወይም ከረንሲ የሚገዙበትና የሚሸጡበት የገበያ መድረክ ነው ማለት ነው። ወደ ሁለተኛው ጥያቄ ስንሄድ which market involves individual and firm level transaction for buying and selling foreign currencies፣ ግለሰቦችና ድርጅቶች የውጭ ምንዛሬዎች የሚገዙበት እና የሚሸጡበት ገበያ የትኛው ነው? ኤ ኢንተርባንክ ማርኬት፣ የባንኮች እርስ በርስ ገበያ። ቢ ሪቴል ማርኬት፣ የችርቻሮ ገበያ። ሲ ስቶክ ማርኬት፣ የአክሲዮን ገበያ። ዲ ብላክ ማርኬት፣ የጥቁር ገበያ የሚባለው ማለት ነው። እንግዲህ ከዚህ መልስ ግለሰቦችና ድርጅቶች የውጭ ምንዛሬዎችን የሚገዙበትና የሚሸጡበት ገበያ የትኛው ነው ከተባለ ዘአንሰር ኦፍ ቢ ነው። ምክንያቱም የችርቻሮ ገበያ ላይ ነው ይህም ብዙ ሰዓት የሚካሄደው ማለት ነው። ወደ ሶስተኛው ጥያቄ ስንሄድ ዋት ኢዝ ዘ ኢንተር ባንክ ማርኬት፣ የባንኮች እርስ በርስ ወይም ኢንተር ባንክ ገበያ ምንድን ነው? ቢ ኤ ትሬዲንግ ቢትዊን ኢንዲቪዥዋል፣ በግለሰቦች መካከል የሚደረግ ንግድ። ቢ ሙቹዋል አጀስትመንት ፕሮሰስ ቢትዊን ባንክ ሪጋርዲንግ ደማንድ ኤንድ ሳፕላይ ፎሬን ኤክስቼንጅ፣ በባንኮች መካከል የውጭ ምንዛሬ ፍላጎትና አቅርቦት ማስተካከያ ሂደት። ሲ ሴንትራል ባንክ ፋውንዲንግ ቱ ዘ ገቨርንመንት፣ ማዕከላዊ ባንክ ለመንግስት የሚሰጠው ብድር። ዲ ኢንተርናሽናል ኤድ ዲስትሪቢዩሽን፣ ዓለም አቀፍ የእርዳታ ስርጭት። የዚህ መልስ እንግዲህ የባንኮች እርስ በርስ ገበያ ምንድን ነው ሲባል ምን ማለት ነው? ቢ ትክክለኛው መልስ የሚይዘው ቢ ነው። ሙቹዋል አጀስትመንት ፕሮሰስ ቢትዊን ባንክ ሪጋርዲንግ ዲማንድ ኤንድ ሳፕላይ ኦፍ ፎሬን ኤክስቼንጅ፣ በባንኮች መካከል የውጭ ምንዛሬ ፍላጎት አቅርቦት ማስተካከያ ሂደት ነው ማለት ነው። ወደ አራተኛው ጥያቄ ስንሄድ which city is identified as the largest financial center for foreign exchange trading volume፣ ከፍተኛ የውጭ ምንዛሬ የንግድ ልውውጥ መጠን የሚካሄደው ትልቋ ከተማ ማናት የሚል ነው። እንግዲህ ከዚህ ሀገራት ነው ትልቅ የንግድ ልውውጥ ወይም የውጭ ምንዛሬ ከፍተኛ ምንዛሬ የሚመነዘርበት ሀገር። ኤ ኒውዮርክ፣ ቢ ወይም ለ ቶኪዮ፣ ሲ ለንደን፣ ዲ
ሲንጋፖር ነው። ሲንጋፖር ይላል። የዚህ መልስ የሚሆነው ብዙን ሰዓት ሲ ላይ ነው፣ ለንደን ላይ ነው ማለት ነው። ለንደን የሚለው ከፍተኛ ውጭ ምንዛሬ ልውውጥ የሚካሄድበት ትልቅ ከተማ ነው ማለት ነው። ወደ አምስተኛው ጥያቄ ስነድ አምስተኛ ዋይ ኢዝ ዘ ዩኤስኤ ዶላር ሪፈርድ ቱ አስ ቫኪዩል ከረንሲ? የአሜሪካ ዶላር ወይም ቫኪዩል ከረንሲ ተብሎ የሚጠራው ለምንድን ነው? ኤ ኢት ኢዝ ዩዝድ ቱ ቤዚክ ካርስ፣ መኪና ለመግዛት ስለሚያገለግል። ቢ ኢት ፕላይስ ፒቮታል ሮል ላርጅ ቮሊዩም ኦፍ ኢንተርናሽናል ፎሬን ኤክስቼንጅ ዲልስ፣ በዓለም አቀፍ የውጭ ምንዛሬ ልውውጦች ውስጥ ቁልፍ ሚና ስላለው። ሲ ኢት ኢዝ ዘ ኒውስት ግሎባል ከረንሲ፣ አዲሱ የዓለም ገንዘብ ስለሆነ። ዲ ኢት ኢዝ ኦንሊ ዩዝድ ኢን ላንድ ትራንስፖርቴሽን፣ በየብስ ትራንስፖርት ላይ ብቻ ጥቅም ላይ ስለሚውል ይላል ማለት ነው። ይህ እንግዲህ የአሜሪካ ቫኪዩል ከረንሲ ወይም የአሜሪካ ዶላር ቫኪዩል ከረንሲው ተብሎ የሚጠራው ለምንድን ነው ሲባል ብዙን ሰዓት ቢ ነው ማለት ነው። ኢት ፕላይስ ፒቮታል ሮል ኢን ላርጅ ቮሊዩም ኦፍ ኢንተርናሽናል ፎሬን ኤክስቼንጅ ዲልስ፣ በዓለም አቀፍ የውጭ ምንዛሬ ልውውጦች ውስጥ ቁልፍ ሚና ስላለው የሚሆነው ትክክለኛው መልስ ይሆናል ማለት ነው። ስድስተኛውን ጥያቄ ስነድ which one of the following is not listed a participate in the foreign exchange market? ከሚከተሉ ውስጥ በውጭ ምንዛሬ ገበያ ውስጥ ተሳታፊ ተብሎ ያልተጠቀሰው የትኛው ነው? ኤ ኩሜሪካ ባንኮች፣ የንግድ ባንኮች። ቢ ነን ባንክ ፋይናንሻል ኢንስቲትዩሽን፣ ባንክ ያልሆኑ የፋይናንስ ተቋማት። ሲ ሴንትራል ባንክ ማዕከላዊ ባንኮች። ዲ አግሪካልቸራል ኮኦፕሬቲቭስ ማለት ነው የግብርና ህብረት ስራ ማህበራት ይሆናል ይላል ማለት ነው። መልሱ ትክክለኛው እንግዲህ የውጭ ምንዛሬ ገበያ ውስጥ ተሳታፊ ተብሎ ያልተጠቀሰው ላይ ብዙን ሰዓት ዲ ነው። ለምን? የግብርና ህብረት ስራ ማህበራት ወይም አግሪካልቸር ኮኦፕሬቲቭ የሚባለው ብዙን ሰዓት በውጭ ምንዛሬ ውስጥ ተሳታፊ ተብሎ አይጠቀስም ማለት ነው። ሰባተኛ ሙቹዋል ፋንድስ፣ ፔንሽን ፎንድ ኤንድ ኢንሹራንስ ካምፓኒስ አር ኤግዛምፕል ኦፍ ዊች ማርኬት ፓርቲሲፔትስ? የጋራ ማውጭ ፈንዶች ናቹራል ፋንድስ፣ የጡረታ ፈንዶች እና የኢንሹራንስ ኩባንያዎች የትኛውን ተሳታፊ ምድብ ውስጥ ይመደባሉ ማለት ነው በአማርኛ? ኤ ሴንትራል ባንክ ማዕከላዊ ባንኮች። አሁንም የሆነ ጥያቄ ነው። ነን ባንክ ፋይናንሻል ኢንስቲትዩሽን፣ ባንክ ያልሆኑ የፋይናንስ ተቋማት። ሲ ሪቴል ካስተመር፣ የችርቻሮ ደንበኞች። ዲ ኮሜርሻል ባንክ፣ የንግድ ባንክ ማለት ነው። ይህ እንግዲህ እንደምታዩት የጋራ መዋጮ ፈንዶች፣ የጡረታ ፈንዶች እና የኢንሹራንስ ኩባንያዎች የትኛው ተሳታፊ ምድብ ውስጥ ይመደባሉ ቢባል ብዙን ሰዓት ቢ ላይ ነው። ባንክ ያልሆኑ የፋይናንስ ተቋማት ላይ ነው፣ ወይም ነን ባንክ ፋይናንሻል ኢንስቲትዩሽን ከሚባለው ላይ ብዙን ሰዓት እነዚህ ይሆናሉ ማለት ነው። ሌላ ወደ ጥያቄ 8 ስነድ ዋት አር ዘ ስሪ ፕራይመሪ ፋንክሽን ኦፍ ዘ ፎሬን ኤክስቼንጅ ማርኬት? ከሚከተሉት ውስጥ የውጭ ምንዛሬ ገበያ ሶስት ዋና ዋና ተግባራት ምንድን ናቸው ማለት ነው። የውጭ ምንዛሬ ገበያ ሶስት ዋና ዋና ተግባራቸው ምንድን ናቸው? ኤ ፕሮዳክሽን፣ ኮንሳምፕሽን፣ ዲስትሪቢዩሽን፣ ምርት ፍጆታ ስርጭት። ቢ ትራንስፈር ኦፍ ፐርቼዚንግ ፓወር፣ ፕሮቪዥን ኦፍ ክሬዲት ኤንድ ፕሮቪዥን ኦፍ ሄንዲንግ ፋሲሊቲስ፣ የመግዛት አቅም ማዛወር፣ ብድር ማቅረብ እና የሀሰት ስጋ መከላከያ ወይም ሄንዲንግ ማመቻቸት። ሲ ኢንፍሌሽን ኮንትሮል፣ ታክስ ኮሌክሽን ኦዲቲንግ፣ የዋጋ ግሽበት መቆጣጠር፣ ታክስ መሰብሰብ እና ኦዲት ማድረግ። ዲ ፕሪንቲንግ መኒ፣ ኢሹዊንግ ቦንድስ፣ ሴቲንግ ኢንተረስት ሬትስ፣ ገንዘብ ማተም፣ ቦንድ ማውጣት፣ የወለድ ምጣኔ መወሰን። እንግዲህ ከዚህ የውጭ ምንዛሬ ገበያ ሶስት ዋና ዋና ተግባራት እነማን ናቸው ከተባለ ትክክለኛው መልስ ቢ ነው። ምን ናቸው?
ትራንስፈር ኦፍ ፐርቼዝ ፓወር፣ ፕሮቫይዲንግ ኦፍ ክሬዲት ኤንድ ፕሮቪዥን ኦፍ ሃንዲንግ ፋሲሊቲ ወይም ፋሲሊቲስ ወይም ፋሲሊቲስ የሚለው ማለት የመግዛት አቅምን ማዛወር፣ ብድር ማቅረብ እና የሀሰት ስጋት መከላከያ ሄንዲንግ ማመቻቸት የሚሉት ትክክለኛውን መልስ ይዛሉ ማለት ነው። ዘ ትራንስፈር ኦፍ ፐርቼዝ ፓወር ሙቭስ ፍሮም የመግዛት አቅምን ማዛወር ወይም ትራንስፈር ቱ ፐርቼዝ ፓወር የሚከናወኑ ከምን ወደ ምን ነው ማለት ነው። ኤ ሪች ቱ ፓወር ከሀብታም ወደ ድሃ። ቢ ዋን ከንትሪ ቱ አናዘር ኤንድ ፍሮም ዋን ከረንሲ ቱ አናዘር ከአንድ ሀገር ወደ ሌላ ሀገር፣ ከአንድ ገንዘብ ወደ ሌላ ገንዘብ። ሲ ሴንትራል ባንክ ቱ ሜርካል ባንክስ ከማዕከላዊ ባንክ ወደ ንግድ ባንኮች። ዲ ኤክስፖርት ቱ ገቨርመንት ከላኪዎች ወደ መንግስት ይላል። የዚህ ትክክለኛ የመግዛት አቅምን ማዛወር የሚከናወነው ከምን ወደ ምን ነው ለሚል ትክክለኛው መልስ ይሄ ምንድነው? ቢ ነው። ከአንድ ሀገር ወደ ሌላ ሀገር፣ ከአንድ ገንዘብ ወደ ሌላ ገንዘብ የሚሆነው ትክክለኛው መልስ ይሆናል ማለት ነው። ወደ 10ኛው ጥያቄ ስነድ ዋት ዳዝ ሄዲንግ ሪፈር ቱ ኢን ኢንተርናሽናል ትሬድስ በዓለም አቀፍ ንግድ ውስጥ ሄጂንግ ማለት ምን ማለት ነው? በዓለም አቀፍ ውስጥ ሄጂንግ ማለት ምን ማለት ነው? ኤ ማክሲማይዚንግ ስፔኩላቲቭ ፕሮፊት የውርርድ ወይም ስፔኩላቲቭስ ትርፍ ማሳደግ። ቢ ኮንቨርቲንግ ፎርጂን ትሬድ ሪስክ ራይዚንግ ፍሮም ፍሌክሽን ኢን ኤክስቼንጅ ሬትስ በምንዛሬ ተመኖች መዋዠቅ ምክንያት የሚመጡ የውጭ ንግዶች ስጋቶች መሸነፍ ወይም መከላከል ማለት መሸፈን ወይም መከላከል። ሲ ሴሊንግ ኢሌጋል ጉድስ ህገወጥ እቃዎችን መሸጥ። ዲ ፊክሲንግ ታክስ ሬት ፐርማንትሊ የታክስ ምጣኔ በቋሚነት መወሰን ይላል ማለት ነው። ይህ በዓለም አቀፍ ንግድ ውስጥ ሄጂንግ ማለት ትክክለኛው መልስ ቢ ነው ማለት ነው። ለምን በምንዛሬ ተመኖች መዋዠቅ ምክንያት የሚመጡ የውጭ ንግድ ስጋቶችን መሸፈን ወይም መከላከል የሚሆነው ትክክለኛው መልስ ይሆናል ማለት ነው። ወደ ክፍል 2 የውጭ ምንዛሬ ፍላጎትና አቅርቦት ወይም ዲማንድ ኤንድ ሳፕላይ ፎርጂን ኤክስቼንጅ ላይ ጥያቄ እናያለን ማለት ነው። ቁጥር 11 ላይ አሁንም እዛ ላይ ናሽናል ዲማንድ ፎር ፎርጂን ኤክስቼንጅ ኢን ድራይቭድ ፍሮም የአንድ ሀገር የውጭ ምንዛሬ ፍላጎት የሚመነጨው ከምንድን ነው? ኤ ዘ ዲማንድ ፎር ዶሜስቲክ ጉድስ ለሀገር ውስጥ ምርቶች ካለው ፍላጎት። ቢ ዘ ዲማንድ ፎር ፎርጂን ካንትሪ ጉድስ ኤንድ ሰርቪስ ለውጭ ሀገር ምርቶች እና አገልግሎት ካለው ፍላጎት። ሲ ዘ ሴንትራል ባንክ ጉድ ሰርቪስ ከማዕከላዊ ባንኮች የወርቅ ክምችት። ዲ ዶሜስቲክ ታክስ ሬጉሌሽን ከሀገር ውስጥ የታክስ ደንቦች ይላል። ይሄ መልሱ እንግዲህ የአንድ ሀገር ውጭ ምንዛሬ ፍላጎት የሚመነጨው ከምንድን ነው ከተባለ መልሱ ቢ ነው። ለውጭ ሀገር ምርቶች እና አገልግሎት ካለው ፍላጎት ወይም ዘ ዲማንድ ፎር ፎሬን ካንትሪ ጉድስ ኤንድ ሰርቪስ ይሆናል ማለት ነው። ወደ ተራ ቁጥር 12 ስነድ ዘ ኢትዮጵያን ዲማንድ ፎር ብሪቲሽ ፓውንድስ ቫሪስ የኢትዮጵያና ማለት የኢትዮጵያ የእንግሊዝ ፓውንድ ፍላጎት ከፓውንዱ ጋር እንዴት ይዛመዳል? ዳይሬክትሊ ዊዝ ፕራይስ ዳይሬክትሊ ዊዝ ፕራይስ ከዋጋው ጋር በቀጥታ። ቢ ኢንቨርስሊ ዊዝ ኢትስ ፕራይስ ከዋጋው ጋር በተገላቢጦች። ሲ ኢትስ ሪሜን ኮንስታንት ቋሚ ሆኖ ይቆያል። ዲ ኢንዲፔንደንት ኦፍ ፕራይስ ከዋጋው ጋር ምንም ግንኙነት የለውም። ይሄ መልሱ ቢ ነው። 11ኛ ማለት 12ኛ ጥያቄ መልሱ ቢ ነው። ከዋጋው ጋር በተገላቢጦሽ ነው የኢትዮጵያና የኢትዮጵያ የእንግሊዝ ፓውንድ ፍላጎት ከፓውንዱ ዋጋ ጋር የሚዛመድ ማለት ነው። ቢ ይሆናል ማለት ነው። ወደ ጥያቄ 13 ስናል when the ብር price of the pound rise it is called የፓውንዱ የብር ዋጋ ሲጨምር ምን ይባላል? ኤ appreciation of the ብር የብር ዋጋ መጨመር ወይም መደነቅ። appreciation of the ብር የብር ዋጋ መጨመር ወይም መደነቅ። ቢ depreciation of the ብር depreciation of the ብር የብር ዋጋ መቀነስ ወይም መዋረድ። ሲ ፊክስድ ኤክስቼንጅ ሬት ቋሚ የምንዛሬ ተመን
ዲ ሪቮሉሽን ይፋዊ የዋጋ ማሳደግ። ይህ መልሱ አሁንም ቢ ነው። የብር ዋጋ መቀነስ ወይም መዋረድ። የፓውንዱ የብር ዋጋ ሲጨምር ምን ይባላል ከሚለው ብርን ዝቅ ያደርገዋል ወይም ያሽቆለቁለዋል ወይም ይቀንሰዋል የሚለው ቢ ዲፕሬሽን ኦፍ ዘ ብር የሚለው ትክክለኛ መልስ ይሆናል ማለት ነው። ወደ 14 ስነድ ኢፍ ዘ ብር ዲፕሬሽንስ አጌንስት ዘ ዩኬ ፓውንድ ብሪቲሽ ጉድ ቢካም ይላል። ብር ከእንግሊዝ ፓውንድ አንጻር ዋጋው ከቀነሰ ወይም ዲፕሬሽን ከሆነ የእንግሊዞች ምርቶች ለኢትዮጵያ አስመጮች ምን ይሆናሉ ነው? ቺፐር ነው የሚሆን? ሞር ኤክስፔንሲቭ ነው የሚሆን? ፍሪ ኦፍ ታክስ ነው የሚሆን? ሰብስዳይዝድ ነው የሚሆን? ወይም ርካሽ፣ ውድ፣ ነፃ ወይም ደግሞ ድጎማ የሚደረግላቸው ነው የሚሆን የሚለው መልሱ ውድ ነው የሚሆነው። ሞር ኤክስፔንሲቭ ነው ማለት ነው። ምክንያቱም ብር ከእንግሊዝ ፓውንድ አንድ ዋጋ ማለት ከፓውንድ አንጻር ዋጋው ከቀነሰ የእንግሊዝ ምርቶች ለኢትዮጵያ አስመጮች በጣም ውድ ነው የሚሆነው። ምክንያቱም ብር ምርት በጣም ማለት የብር ማሽቆልቆል ስለሚታይበት ማለት ነው። ወደ 15ኛው ጥያቄ ስነድ ናሽንስ ዴማንድ ፎር ፎሬጅን ኤክስቼንጅ ኢን ድራይቭድ ፍሮም ዊች ኢትስ ኦን ኢምባላንስ ኦፍ ፔመንት። የአንድ ሀገር የውጭ ምንዛሬ ፍላጎት ከክፍያ ሚዛን ወይም ባላንስ ኦፍ ፔመንት የትኞቹ ሂሳቦች ላይ ይመነጫል? ኤ ከሬዲት አይተምስ የከሬዲት ወይም የገቢ ሂሳቦች። ቢ ዲቤትስ አይተምስ የዲቤት ወጪ ሂሳቦች። ሲ ካፒታል ሰርፕለስ የካፒታል ትርፍ። ዲ ኦፍ ባላንስ አይተምስ ከሂሳብ መግለጫ ውጭ ያሉ ሂሳቦች ማለት ነው። የአንድ ሀገር ውጭ ምንዛሬ ፍላጎት ከክፍያ ሚዛን ፔመንት ኦፍ ፔብል የትኛው ላይ ማለት ባላንስ ኦፍ ፔመንት ላይ የትኛው ሂሳቦች ላይ ይመነጫ ከተባለ የዲቤት ወይም የወጭ ሂሳቦች ላይ ነው ማለት ነው። ይህ ምክንያቱም የአንድ ሀገር የውጭ ምንዛሬ ፍላጎት ቢኦቢ ወይም ደግሞ ባላንስ ኦፍ ፔመንት ላይ የሚመነጨው ብዙን ሰዓት የዲቤት አይተምስ ወይም ወጪ ሂሳቦች ላይ ነው ማለት ነው። ወደ 16ኛው ጥያቄ ስንሄድ ዌን ዘ ብር ፕራይስ ኦፍ ዘ ፓውንድ ፌል አፕሪሺየሽን ኦፍ ዘ ብር ዩኬ ኮሞዲቲስ ዊል ቢ። የፓውንዱ የብር ዋጋ ሲቀንስ የብር ዋጋ ሲጨምር ወይም የብር ዋጋ ሲጨምር የዩኬ ምርቶች ምን ይሆናሉ? ኤ ሃርደር ቱ ፋይንድ ለማግኘት አስቸጋሪ። ቢ ቺፐር ቱ ኢምፖርት ለማስመጣት ርካሽ። ዲ ባንድድ የታገዱ። ዲ ዳብል ኢን ፕራይስ ዋጋቸው ማለት እጥፍ ይሆናል ማለት ነው። ከዚህ መልሱ አሁንም ቢ ነው። ምክንያቱም የፓውንድ የብር ዋጋ ሲቀንስ ወይም የብር ዋጋ ሲጨምር ዩኬ ምርቶች ለማስመጣት ምን የሚሆን ርካሽ ነው የሚሆን ማለት ነው። ከዚህ ላይ 17ኛ which one of the following not assumed to be constant when drawing the demand currency ማለት ከርቭ ይቅርታ ከርቭ ፎሬጅን ኤክስቼንጅ የውጭ ምንዛሬ ፍላጎት ኩርባን በሚመረትበት ጊዜ ከሚከተሉት ውስጥ ቋሚ ወይም ኮንስታንት ነው ተብሎ የሚታሰበው የትኛው ነው? ኤ ዶሜስቲክ ኢንካም የሀገር ውስጥ ገቢ። ቢ ፎሬጅን ፕራይስ የውጭ ሀገር ዋጋዎች። ሲ ዘ ኤክስቼንጅ ሬት የምንዛሬ ተመኑ። ዲ ኮንሱመር ቴስትስ የሸማቾች ምርጫ ይላል። ከሌለ እንግዲህ የውጭ ምንዛሬ ፍላጎት ኩርባን በሚሰመርበት ጊዜ ከሚከተሉ ውስጥ ኮንስታንት ተብሎ የሚጠራ ብዙን ጊዜ ሲ ላይ ነው። ምክንያቱም ዘ ኤክስቼንጅ ሬት ነው የምንዛሬ ተመኑ ላይ ነው ማለት ነው። ምክንያቱም የውጭ ምንዛሬ ፍላጎት በእነዚህ ላይ ነው እንትን የሚለው ማለት ነው የሚወሰን። 18ኛ ላይ ዘ ሳፕላይ ኦፍ ዘ ፎሬጅን ኤክስቼንጅ ፎር ጊቪንግ ካንትሪ ሪዛልት ፍሮም ትራንዛክሽን ኦን ዘ ሳፕላይ ኦፍ ፎሬጅን ኤክስቼንጅ ፎር ጊቪንግ ካንትሪ ሪዛልት ፍሮም የትራንዛክሽን ኦን ዘ የአንድ ሀገር የውጭ ምንዛሬ አቅርቦት የትኞቹን የክፍያ ሚዛን ወይም ባላንስ ኦፍ ፔመንት ግብይቶች ይመነጫል? ይሄ ዲቤት ሳይድት ከዲቤት ውጭ ጎን
ቢ ከረዲት ሳይድስ ከከረዲት ገቢ ጎን፣ ሲ ገቨርመንት ዲፌክት ሳይድ ከመንግስት ጉድለት ጎን፣ ዲ ዶሜስቲክ ሎንስ ከሀገር ውስጥ ብድሮች ይላል። ይሄ ትክክለኛው መልስ ቢ ነው ማለት ነው። ከከረዲት ገቢ ጎን ወይም ከረዲት ሳይድ ላይ ነው ማለት ነው። 19ኛው ዩኬ ሬዚደንት ጀነራል ሳፕላይ ኦፍ ፓውንድ ቱ ኢትዮጵያን ዌን ዘይ ወንት ቱ የእንግሊዝ ነዋሪዎች ወደ ኢትዮጵያ የፓውንድ አቅርቦት የሚፈጥሩት መቼ ነው? ኤ ባይ ብሪቲሽ ፕሮዳክትስ የእንግሊዞች ምርቶች ለመግዛት ሲፈልጉ፣ ቢ ኢምፖርት ኢትዮጵያን ጉድስ ኤንድ ሰርቪስ ኦር ኢንቨስት ኢን ኢትዮጵያ የኢትዮጵያ ምርቶች ለማስመጣት ወይም ኢትዮጵያ ውስጥ ኢንቨስት ለማድረግ ሲፈልጉ፣ ዲ ትራቭል ቱ ዘ ዩኤስኤ ወደ አሜሪካ ለመጓዝ ሲፈልጉ፣ ዲ ኢንክሪዝ ብሪቲሽ ታክስስ የእንግሊዝ ታክስ ለመጨመር የእንግሊዝን ታክስ ለመጨመር ሲፈልጉ ይላል። ይሄ መልሱ ቢ ነው። ምክንያቱም የኢትዮጵያ ምርቶች ለማስወጣት ወይም ኢትዮጵያ ውስጥ ኢንቨስት ለማድረግ ሲፈልጉ ነው የእንግሊዝ ነዋሪዎች ወደ ኢትዮጵያ የፓውንዱን አቅርቦት የሚፈጥሩት ማለት ነው። ይሄ ቢ ይሆናል። ሌላው ወደ ቀጣዩ ጥያቄ ወደ ሀያኛው ስነድ ምን ይላል? ቱ ማርኬት ፓይመንት ቱ ኢትዮጵያን ኤክስፖርትስ ብሪቲሽ ቢዝነስ መስት ኢፈር ፓውንድ ኢን ዘ ፎሪጅን ማርኬት ቱ ኦብቴን ለኢትዮጵያ ላኪዎች ክፍያ ለመፈጸም የእንግሊዝ ኩባንያውን ፓውንድ በመስጠት ምን ማግኘት አለባቸው? ዩኤስኤ ዶላር የአሜሪካ ዶላር፣ ቢ ዩሮ፣ ሲ ኢትዮጵያን ብርስ የኢትዮጵያ ብር፣ ዲ ጎልድ ወርቅ ይላል። ይሄ ጥርጣሬ ምንም የለውም። ለኢትዮጵያ ላኪዎች ክፍያ ለመፈጸም የእንግሊዝ ኩባንያው ፓውንድ በመስጠት ያው ምን ማግኘት አለባቸው ማለት ነው? የኢትዮጵያን ብር ነው እንትን ማግኘት ያለባቸው ማለት ነው። ግዴታ ወደ ኢትዮጵያ ለመላክ ከተፈለገ ማለት ነው። ሌላው ክፍል 3 ላይ የምንዛሬ ተመን አወሳሰን ላይ ደግሞ የተወሰነውን ጥያቄ እንመለከታለን። ውድ የተከበራችሁ የዚህ ቻናል ቤተሰቦች አሁንም በጥሞና አዳምጡ። ይህን ቤተሰብ እየሆናችሁ ሌሎችም እንድታጋሩልኝ የመውጫ ፈተና በተቻለ መልኩ ተረድተውና አንብበው ራሳቸውን ለፈተና ዝግጁ እንዲያደርጉ እንድትተባበሩልኝ። አሁን ወደ 21ኛው ጥያቄ ወይም ክፍል 3 ላይ የምንዛሬ ተመን አወሳሰን ላይ ጥያቄዎችን እንሰራለን። 21ኛ አን ኤክስቼንጅ ሬትስ ኢዝ ዲፋይንድ አስ የምንዛሬ ተመን ወይም ኤክስቼንጅ ሬት ማለት ምን ማለት ነው? ኤ ዘ ኢንተረስት ሬት ኦፍ ኔሽን የአንድ ሀገር ወለድ ምጣኔ፣ ቢ ዘ ሪላቲቭ ፕራይስ ኦፍ ቱ ከረንሲስ የሁለት ሀገሮች ገንዘብ አንጻራዊ ዋጋ፣ ሲ ዘ ታክስ ሬት ኦን ኤክስፖርትስ በላኪዎች ላይ የሚመጣው የታክስ ምጣኔ፣ ዲ ዘ ጂዲፒ ግሮዝ ፋክተር የጂዲፒ እድገት መለኪያ። ይህ ጥያቄ የምንዛሬ ተመን ማለት እንግዲህ ብዙን ሰዓት ምን ማለት ነው ሲባል የሁለት ሀገሮች ገንዘብ አንጻራዊ ዋጋ ማለት ነው። ምንዛሬ ከአንዱ ወደ አንዱ ከአሜሪካን ወደ ኢትዮጵያ ከኢትዮጵያ ወደ አሜሪካን የሚሆነው የውጭ ምንዛሬ ማለት የሁለት ሀገሮች ገንዘብ አንጻራዊ ዋጋ ወይም ዘ ሪላቲቭ ፕራይስ ኦፍ ቱ ካንትሪስ ይሆናል ማለት ነው። ወደ ሁለተኛው ጥያቄ ስንሄድ ኤ ከረንሲ ሃዝ አፕሪሺየትድ ዌን አንድ ገንዘብ ዋጋው ይጨምራል ወይም አፕሪሺየትድ የሚባለው መቼ ነው? ኤ ሞር ኦፍ ኢት ኢዝ ኒድድ ቱ ባይ ኤ ዩኒት ኦፍ ፎሪጅን ከረንሲ የውጭ ሀገር ገንዘብ ለመግዛት ብዙ የሀገር ውስጥ ገንዘብ ሲያስፈልግ፣ ቢ ሌት ኦፍ ኢት ኒድድ ቱ ባይ ኤ ዩኒት ኦፍ ፎሪጅን ከረንሲ የውጭ ሀገር ገንዘብ ለመግዛት አነስተኛ የሀገር ውስጥ ገንዘብ ሲያስፈልግ፣ ሲ ዘ ገቨርንመንት ዲቫሉስ ኢን ኦፊሻሊ መንግስት በይፋ ዋጋውን ሲቀንሰው፣ ዲ ኢት ኢዝ ሪፕሌስድ ባይ ጎልድ በወርቅ ሲተካ ይላል። እንግዲህ አንድ ገንዘብ ዋጋ ጨምሮ ወይም አፕሪሺየትድ ሆኗል የሚባለው መቼ ነው ሲባል ምን ይሆናል? ቢን የውጭ ሀገር ገንዘብ ለመግዛት አነስተኛ የሀገር ውስጥ ገንዘብ ሲያስፈልግ ነው ማለት ነው። ወይም ደግሞ
ሌት ኦፍ ኢት ኒድድ ቱ ባይ ዩኒት ኦፍ ፎርጂን ከረንሲ የሚሆነው ወይም ቢ መልስ ትክክለኛ መልስ ይሆናል ማለት ነው። ወደ 23ኛ ጥያቄ ስነድ ኢን ኤ ፍሪ ማርኬት ኢኮኖሚ ዘ ኢኩሊብሪየም ኤክስቼንጅ ሬት ኢን ዘ ዲተርማይንድ ባይ በነጻ ገበያ ኢኮኖሚ ውስጥ የተመጣጠነ ወይም ኢኩሊብሪየም የምንዛሬ ተመን በምን ይወሰናል? ኤ ዘ ሴንትራል ባንክ ኦፍ ዲክሪዝ በማዕከላዊ ባንክ ትዕዛዝ፣ ቢ ዘ ወርልድ ባንክ በዓለም ባንክ፣ ሲ ማርኬት ፎርስስ ኦፍ ዲማንድ ኤንድ ሳፕላይ ኦፍ ዘ ፎርጂን ከረንሲ በውጭ ምንዛሬ ፍላጎት አቅርቦት የገበያ ኃይሎች፣ ዲ ዘ ሚኒስትር ኦፍ ፋይናንስ በገንዘብ ሚኒስትሪ። እንግዲህ በነጻ ገበያ ኢኮኖሚ ውስጥ የተመጣጠነ የምንዛሬ ተመን በምን ይወሰናል ከተባለ ሲ ላይ ነው ትክክለኛው መልስ። ማርኬት ፋክተር ኦፍ ዲማንድ ኤንድ ሳፕላይ ኦፍ ዘ ፎሪጅን ከረንሲ በውጭ ምንዛሬ ፍላጎትና አቅርቦት የገበያ ኃይሎች ላይ በነጻ ገበያ ኢኮኖሚ ውስጥ የተመጣጠነ የውጭ ምንዛሬ ተመን ይወሰናል ማለት ነው። ስለዚህ መልሱ ሲ ወይም በአማርኛ አመርኋ ይሆናል ማለት ነው። ወደ 4ኛው ጥያቄ ስነድ ኢፍ ዘ ኤክስቼንጅ ሬት ፎርሙላ ኢዝ አር እኩል ነው ቢአር ኦቨር ዩ ኤንድ አር እኩል ነው 10 ዋት ዳዝ ሚን የምንዛሬ ተመኑ ፎርሙላ አር ወይም እኩል ነው ቢአር ኦቨር ዩ ሆኖ አር እኩል ነው 12 ከሆነ ምን ማለት ነው? አንድ ብር ባይስ 12 ፓውንድ አንድ ብር በ12 ፓውንድ ይገዛል ማለት ነው። ቢ 12 ብር ሪኮርድ ቱ ፐርቼዝ 1 ፓውንድ አንድ ፓውንድ ለመግዛት 12 ብር ያስከፍላል። ሲ 12 ፓውንድ ኢኳል 1 ዶላር 12 ፓውንድ ከ1 ዶላር ጋር እኩል ነው። ዲ ዘ ኢንተረስት ሬት 12% የወለድ ምጣኔው 12% ነው የሚለው። በፎርሙላው መሰረት የ24ኛው ጥያቄ ትክክለኛ መልሱ ቢ ነው። 1 ፓውንድ ለመግዛት 12 ብር ያስፈልጋል ማለት ነው። ግን በአሁኑ ሳይሆን እንደ ኤግዛምፕል ነው እንጂ በአሁኑ የምንዛሬ አይደለም። እንደ ኤግዛምፕል ያህል ለማስረዳት ያክል ነው። ወደ 5ኛው ጥያቄ ስንሄድ አት ሃየር ብር ፕራይስ ኦፍ ፓውንድ ኢትዮጵያን ጉድስ ቢካምስ የፓውንዱ የብር ዋጋ በጣም ሲጨምር የኢትዮጵያ ምርቶች ለእንግሊዞች ምን ይሆናሉ? ኤ ቺፐር፣ ቢ ሞር ኤክስፔንሲቭ፣ ሲ ባንድድ ፍሮም ትሬድ፣ ዲ ሳብስታንድድ ይላል። ርካሽ ውድ ነው የሚሆን፣ ከንግድ የታገዱ ነው የሚሆን፣ ጥራታቸው የቀነሰ ነው የሚሆን ነው የሚል ጥያቄው 5ኛ ማለት ነው። መልሱ ኤ ነው፣ ቺፐር ነው የሚሆን ማለት ነው። ምክንያቱም የፓውንዱ ብር በጣም ሲጨምር የኢትዮጵያ ምርቶች ለእንግሊዞች በጣም ነው ቺፐር የሚሆነው ማለት ነው። ሌላው 26ኛን ጥያቄ ስነድ 26ኛ የማርኬት ዲተርሚኔሽን ኦፍ ዘ ኢኩሊብሪየም ኤክስቼንጅ ሬት ቱሪሊ ሃፕንስ ኢፍ ሞኔታሪ አውቶሪቲስ የምንዛሬ ተመን በገበያ ኃይሎች መወሰን የሚቻሉ የገንዘብ ባለስልጣናት ወይም ሴንትራል ባንክ ምን ያደርጉ ነው ይላል። ኤ ሀብሊ ኮንትሮል ኦል ፕራይስ ሁሉንም ዋጋዎች በጥብቅ ሲቆጣጠሩ። ቢ ዱኖት አታፕት ቱ ስታብላይዝድ ኤክስቼንጅ ሬት የምንዛሬ ተመኖች ለማረጋጋት ጣልቃ በማይገቡበት ጊዜ። ሲ ሳብስታይዝ ኦል ኢምፖርትስ ሁሉን ገቢ እቃዎች ሲደጉሙ። ዲ ፊክስ ዘ ከረንሲ ቱ ጎልድ ገንዘቡን ከወርቅ ጋር ሲያያዙ ይላል። ትክክለኛው መልስ 26ኛው ቢ ይሆናል። ወይም ደግሞ የምንዛሬ ተመኖች ለማረጋገጥ ጣልቃ በሚገቡበት ጊዜ ነው ማለት ነው። ውድ የዚህ ቻናል ቤተሰቦች ለዛሬው ሳላበዛባችሁ እስከ 26 ጥያቄ አዘጋጅቻለሁ። ሌሎችን ደግሞ እንደ የቀሩትን ጥያቄ ከ26 እስከ 80 ያሉ ጥያቄዎች በዚህ ፓርት አሉ። ይህን ሰርተን ወደ ሌላው እንሄዳለን። ክብራና ክብራን ይህን እንድትጋብዙልኝ ለሁሉም የኢኮኖሚክስ ተማሪዎች እንድታደርሱልኝ በጥብቅ አሳስባለሁ። ክፍል 1 ክፍል 2 እያልን ኢንተርናሽናልም ሌሎችም የኤግዚት ኤግዛም የኢኮኖሚክስ ዲፓርትመንት ኮርሶችን በአጠቃላይ የምንዋይ በአማርኛና በእንግሊዝ እየፈታን እንደዚህ የምንረዳዳ ይሆናል። ሰብስክራይብ፣ ላይክ፣ ሼር አድርጋችሁ ቤተሰብ ሆኖ አመሰግናለሁ። ሰላም ቆዩልኝ።